ቤንዚልም ናውጣም ቲፍቸም ጨርሰናል አስወጣቸው ሁሉንም በቃ አባ በእናትህ እኔ ሲደርስ ነው እንዴ የምትሄደው ሁሌ ሁሉ ትመጣላችሁ ወይ አገዙ የሰው ስራ ማስተካከል በልበናት ንፍጣ ተጋዛል ቤንዚል እንደጠፋ ታውቃለህ ይኸውና አንድ መለኪያ አለን አንድ መለኪያ ከግማሽ አለን 2 ሊትር አለን አንድ መለኪያ 1000 ብር አንድ መለኪያ ከግማሽ ባስተያየት 1500 ብር 2 መለኪያ 2 ሊትር ይወደድባል እሱ 4500 ብር ነው በመለኪያ ነው ቤንዚል የምትሸጡት አይደለም ሽሮ ነው የምንሸጠው ንፍጣ እናንተ ግን ተልመጭመጭ ግፍ ነው ታው ግፍ ነው ያችን ኮሽኩታም ሆነች ላዳሃን ስታቆማት ነው ቤተሰቦች ላይ ግፍ የሰራው ንፍጣም እኛ ነን እንዲያስወደድ ነው እኛ ነን ታዲያ ምንና ምን አገባኝ ወጣ ማገዛኩ እሺ 2 ሊትሩን ሽጥልኝ እገዛለሁ እኔ በቃ 4500 ብር ግዛ 4500 ብር አው አንተ ያማን እንዴት ነው 4 ስማ ማገዛ ከሆነ ሂድና ያንን ግማታም የሆነ ሽንት ቤትን በእጅ በጥብጥና ባዮጋዝ ሰርተ እንደፈለክ ማሽከርከር ትችላለህ በሽንትም እኮ ትነሳለች አቺ ላዳ አራ አንተ በእናትህ እንደዚህ አትናቃት እንዴ ብሬን እየከፈልኩ አምገዛ ምን አይነት ንቀት ነው ያለብስ ጀመር ይሄው ግዛ ብሬን እየከፈለ እኮ ነው 500 ብር ልክፈልሽ አሁን እርጥብ 500 ብር ይገዛል ነዳጅ ከተወደደኮ ሂድ ውጣ ንፍጣ ሲጀመር ፖሊስ ነው የምጠራብህ ማለት ነው ፖሊስ አው ለምን ቀበሌ አጠራም ሄደ ችግር ቂጥን ሲደበድብልህ እቺ ንፍጣም ሆነሽ ዳዳ ቁመ እየሮጥክ መተህ እግዚአብሔር በእናትሽ እንዲህ ብለህ ትለምነኛለህ ውጣልኝ አገዛማ ግርማ አስወጡት በሬ ላይ አቺ ላዳ እንዳላት ውጣ በእናትህ እየወጣሁልህ ነው እባክህ ምን ሆነ ነው ወርቆ ነው እኔ ዶክተር አይደለሁ እኔ የጦጣ ሐኪም ነኝ ንፍጣም አትደውሉልኝም ሰው ከሞተ በኋላ ነው እንደምትደውሉት እስኪ ስማ እንዴት ነው የሚተነፍሰው እንዴት ነው ምን አይነት ሰው ነው እስኪ ወርቆ ነው ትላለህ እንደ አንተ ንፍጣም ምን የሚያልመጨምጭ ወርቆ ነው እኮ ወርቆ ነው እኔ ወንጀል ውስጥ ልክቱኝ ነው እንደዚህ ሰፈር አሞታል እኮ በጣም ምን ሆነ አንተ ምን ሆነ ወንድሙ ነኝ ፈርም ቶሎ በል ትልቅ እንትን ነው ኩላሊቱ ብዙ ጊዜ አልታጠበም ኤክስቼንጅ መደረግ ዝም በል ጉባቱም ታሟል ያልታመመ የለም ፈርም እዚህ ጋር ፈርም ቶሎ በል የምንድን ነው ፈርም አሟል አልተባለም እንዴ የምንድን አንተ ሲጀመር ዶክተር እና ዶክተር አይደለም እንዴ አንተ ለምንድን ነው የጠራኝ ዶክተር ነው ወይ የእንስሳት ዶክተር እኮ ነኝ እና የእንስሳት ዶክተር እኮ ምንድን ነው የምትለው ዶክተር ነኝ ማን በላለ ዶክተር ነኝ እንዴ አንተ እኔ ጦጣ ምናምን አንዳንዴ አክማለሁ ግን ቁስል ምናምን ነው የምጠርገው ቁስልን እኮ ልጠርግልህ እኮ ነው የምን ቁስል አለ ወለም ምን እንጂ ያለኝ እኔ አሟል ተብሎ ነው አሟን ተብሎ ነው ማለት ቤተሰቦች ምን ብለውብኝ እኮ ነው ምን ብለውብህ አንተ ዶክተር ነህ ሳትሆን ዶክተር ነኝ ትላለህ በእግዚአብሔር እሱ ጋር ሰልፍ ልቀቅ ሄዶ ቤንዚን አልቋል አባ ሰልፍ ልቀቅ ቤንዚን አልቋል አታ አሰማም ደረሰኝ እግዚአብሔር ተመስገን ክበርልኝ የስልሽ እዛው ቁም እስኪ ምን አልቋል እኮ ነው የተባልከው አትጠጋኝ አንተ ምን ቤንዚን እንዴት አለቀ በቃ ሰልፍ ልቀቅ ምን ማለት ነው እኔ እኮ 9 ቀን እኮ የተሰለፍኩት ብርድ አልን ፀሐይ አልን አሳልፍ ያለቀ ትለኛለህ ምን አገባኝ ለምን 9 ወር አትሰለፍም ሂድ ውጣ አንተ አሁን ለምን ትመታኛለህ እዛ የልጆች አይኔ ገረፈኝ የመታኛ አይበቃኝም እንዴ ለምን ትመታኛለህ ምንድነው አንተ እብድ የሚያደርገህ ሂድ ውጣ ችግር ነው እብድ የሚያደርገኝ አትምታይ ሰውዬ 15 ቀን ነው ላደይን ካቆንኳት እህል ቀምሻለሁ አይተኛል እዚህ 9 ቀን ሙሉ ፀሐይ ያስያረገ ስለማይመለከተኝ ነገር አታውራ እንዴት አይመለከትም ወይ አስታርቋቸው እንዴ ወይ ለምን አታስታርቋቸው በሁለት ጥጋበኛ ሀገሮች እኛ ነን እንዴ መጎዳት ያለብን ሰውዬ አንተን የተጎዳው ነው ያልተጎዳው ሂድ ውጣ አራትም ታይመናታ አረ እግዚአብሔር ወይ አረ ፈጣሪ ህዝቡ ተመችቶታል አንተ እየን እግዚአብሔር ወይ እባክህ እሺ ለምን ትመታኛለህ ሂድ ውጣ እና ካልወጣ እኔ በእግዚአብሔር አትምታኝ ይኸውልህ እሺ ላደይን እንኳን ከፀሐይ ላይ አንቀሳቅሼ ቤት ላስገባት አንድ መለኪያ አንድም አረም አልቋል አንድ መለኪያ ቤንዚን ስጠኝ ይኸው ሞተሩን ቀዝቅዞ ሚና ውጣ ሂድ ውጣ ውጣ ይኸው ምታኝና ችግር ከገረፈኝ እኮ አይበልጥም ያንተ ዱላ ግራፈኝው አትወጣም አንድ መለኪያ ግራፈኝና አንድ መለኪያ በእግዚአብሔር ይኸው መምታት ልጀምር በእግዚአብሔር እስካሁን አልመታኝም መምታት ልጀምር አንድ መለኪያ ስጠኝ ውጣ ተመልሰህ እንዳመጣ እዚህ ሰልፍ ሲመጣ ራሱ ነው
ሂዱታ አባ አቤት ሰላም ነው? እንዴት ነህ? ቅድም ዶሮ ልሸጥልህ ነው ያልኩት ልጅ ነው። ዶሮ ሻጩ ነህ እንዴ? አዎ እኔ እኮ ነኝ። የሰፈር ሰው አጠያየቅ እዚህ ሰፈር ነው ሲሉኝ ተከትዬ መጥቼ ነው። አያት እቺ ቅድም አንገቷ ያምራል ምናምን ያልከኝ ዶሮ ነች። አዎ በጣም የወደድኳት ዶሮ ነበር። አዎ ለ50 ብር ብዬ እኔ 2000 ብር ብዬ አንተ 1950 ብለኸኝ አይደለ አንዳንዷን እና አሁን ደግሞ በቃ እኔ ልክሰርና 7,700 እንድትወስዳቸው ነው የመጣሁት። ገዛው እኮ ነው። ገዛህ እንዴ? በቃ ዝም ብለህ እንትን ስለወደድካቸው ነው ውሰዳቸው። ዝም ብለህ በቃ እነዚህ ነው ገዛው። ቅድም እንደዛ ስለምንም ቢበላ ገዛው። አሁን እልመጨመጫለሁና በመሀላችን ሰው ገባ። ምን ላድርግ? እሺ በቃ ዝም ብለህ ውሰዳቸው። ገዛው አልኩህ እኮ አባ አሰማም እንዴ? ኧረ በእግዚአብሔር በእናትህ ሁሌ እኔ እዚህ ስራ ውስጥ የገባሁት አስቤበት አይደለም። አይሩፍ ነበረኝ፣ መኪና ነበረኝ። እና ታዲያ ናፍጣ፣ ቤንዚን ቺፕቼ አንድ ላይ ሲደራረብብኝ 2 ሳምንት ሙሉ ሳልሰላስቀር አቆምኩት ቤቴ። ከዛ 5 ዶሮ ገዛው፣ አንድ ለቤት አስቀመጥኩኝ፣ አንዷን ሸጥኩኝ። ያው አንድ ሁለቱ እነዚህ ናቸው። በቃ ውሰድልኝ በእግዚአብሔር ይጃ